ኦኬ እንደዚህ ሲሆንስ እንዴት ነው የሚሆነው? አሁን ኢዘ ፓወር ኦፍ ኤክስ ነው ያለን። ከዛ እስቲ በባይ ፓርት የሚለውን እንስራ። የኛው ኤክስፖኔንሻልን መጨረሻ ላይ የምንመርጠው ብለናል። ስለዚህ ትሪግኖሜትሪ ቀድመን ነው የምንመርጠው። ሲ በዚህ ብዬ መስራት እችላለሁ። ዲቪን ደግሞ ኢዘ ፓወር ኦፍ ኤክስ ኢንቱ ዲኤክስ ነው መርጠው ማለት ነው። ዩ ሶ ዲዩ ስንት ነው የሚመጣው? ኮስ ኦፍ ኤክስ ኢንቱ ዲኤክስ ነው። ቪ የዚህ ኢንቴግሬሽን ሁሌ ኤክስ ነው የሚመጣው ብለናል አይደለ? ከዛ ዩ ዲቪ ኢዝ ኢኳል ቱ ዩ ቪ ማይነስ ያ ቪ ዲዩ ነው ብለናል አይደለ? በሌላ አገላለጽ ይሄኛው ሲባዛ ይሄ ኢዝ ኢኳል ቱ ይሄ ምናምን ሶ ስንሰራ ሳይን ኦፍ ኤክስ ኢ ቱ ዘ ፓወር ኦፍ ዲኤክስ ኢዝ ኢኳል ቱ ዩ ቪ ስንት ነው? ሳይን ኦፍ ኤክስ ኢንቱ ኢ ዘ ፓወር ኦፍ ኤክስ ማይነስ ቪ ስንት ነው? ኢ ዘ ፓወር ኦፍ ኤክስ ኢንቱ ኮስ ኦፍ ኤክስ ዲኤክስ። አሁን ሰጠኝ አይደለም? ሶ እንደዚህ ሲሆን ምንድን ነው የምናደርገው? እንደዚህ ሲሆን በዚህ ሳይድ ይሄኛውን የሚመስል ኢኩዌሽን እስከምናገኝ ድረስ ኢንቴግሬት እናደርጋለን። ምን ማለት ነው እናያለን። ሶ አሁን ይሄኛው ኤክስ እና ኮስ ኤክስ አይመሳሰሉም። ሶ አሁንም እንደዚህ እንደገና ኢንቴግሬት አደርጋለሁ ማለት ነው። ስለዚህ ምንድነው የማደርገው? ሳይን ኦፍ ኤክስ ኢንቱ ዘ ፓወር ኦፍ ኤክስ ይሄኛውንም ደሴም እንደቀድሙ ኢንቴግሬት አደርጋለሁ። እንዴት ነው ኢንቴግሬት የማደርገው? ዩኤን ኢዘ ፓወር ኦፍ ኤክስ ወስዳለሁ። ኖ ኮስ ኤክስን ወስዳለሁ አይደል? ሉክ እንዳንሳሳት በሌላ ከለር እንስራ። ይሄኛውን ኢንቴግሬት እያደረኩ ያለሁት ኢዘ ፓወር ኦፍ ኤክስ ኮስ ኤክስ ኢንቱ ዲኤክስ አይደለ? ዩኤን አሁንም ትሪግኖሜትሪ ወስዳለሁ ኮስ ኦፍ ኤክስ። ከዛ ዲቪን ደግሞ ኢዘ ፓወር ኦፍ ኤክስ ዲኤክስን ወስዳለሁ። ከዛ ዲዩኤን ስንት ነው? ይሄ ኢንቴግሬት ማይነስ ሳይን ኤክስ ነው የሚሰጠኝ አይደለ? ይሄኛው ኢንቴግሬሽን ደግሞ አሁንም ኤክስ ነው የሚሰጠኝ አይደለ? ሶ ይሄኛው ኢንቴግሬት ሳደርግ ምንድን ነው የሚመጣው? ኮስ ኦፍ ኤክስ ታይምስ ቪ ዲቪ አይደል? ኢዘ ፓወር ኦፍ ኤክስ ዲኤክስ ኢዝ ኢኳል ቱ ዩቪ። ይህ ማለት ኮስ ኦፍ ኤክስ ታይምስ ኢዘ ፓወር ኦፍ ኤክስ ማይነስ ብዬ ይሄኛው ስንት ነው? ማይነስ ሳይን ኤክስ ይሄኛው እዚህ ዲኤክስ አለ ዲኤክስ ኢንቱ ኢዘ ፓወር ኦፍ ኤክስ ነው ኢዝ ኢኳል ቱ ይሄኛው ማለት ኢዘ ፓወር ኦፍ ኤክስ ኮስ ኦፍ ኤክስ ፕላስ ነው የሚወጣው። ምንድነው የማገኘው? ሳይን ኦፍ ኤክስ ኢዘ ፓወር ኦፍ ኤክስ ይወጣል አይደለ? ኖ ስንት ነው የሚወጣው? ኢዘ ፓወር ኦፍ ኤክስ ሳይን ኦፍ ኤክስ ዲኤክስ አገኘው አይደለ? ዲግሪ በመከራ ሶ ይሄኛውን ፓርት መጥቼ እዚህ ውስጥ ልከተው። ሶ እዛ ስከተው ምንድነው ያለኝ? መጀመሪያ ላይ አይ ዱ ሃቭ እዚች ጋር ሳይን ኦፍ ኢዘ ፓወር ኦፍ ኖ ኢዘ ፓወር ኦፍ ፎር ሳይን ኤክስ ማይነስ ብዬ ይሄኛውን ፓርት ማስገባት ኢዘ ፓወር ኦፍ ኤክስ ኮስ ኦፍ ኤክስ ይሄኛው ለምንድን ነው የተከለችው? ፕላስ ኢዘ ፓወር ኦፍ ኤክስ ሳይን ኦፍ ኤክስ ዲኤክስ አይደለ? ይህ ማለት ኢዘ ፓወር ኦፍ ፎር ሳይን ኤክስ ማይነስ ኢዘ ፓወር ኦፍ ኤክስ ኮስ ኦፍ ኤክስ ማይነስ ኢዘ ፓወር ኦፍ ኤክስ ሳይን ኤክስ ኢንቱ ዲኤክስ አይደለ? ሶ ይሄኛው ከምን ጋር ይኳል? ከመጀመሪያው ይኳል። ሶ አግኝቻለሁ። ሶ ኢዘ ፓወር ኦፍ ኤክስ ሳይን ኤክስ ዲኤክስ ኢዝ ኢኳል ቱ ይሄኛው ማለት ነው ኢዝ ኢኳል ቱ ምን? ኢዘ ፓወር ኦፍ ፎር ሳይን ኤክስ ኢን ማይነስ ኢዘ ፓወር ኦፍ ኤክስ ኮስ ኤክስ ማይነስ ኢዘ ፓወር ኦፍ ኤክስ ሳይን ኤክስ ዲኤክስ። ይሄኛው ወደዚህ ማምጣት ይችላል። ሶ 2 ኢንቱ ኢዘ ፓወር ኦፍ ኤክስ ሳይን ኤክስ ዲኤክስ ኢዝ ኢኳል ቱ ኢዘ ፓወር ኦፍ ኤክስ ሳይን ኤክስ ማይነስ ኢዘ ፓወር ኦፍ ኤክስ ኮስ ኦፍ ኤክስ። ይሄኛውም በሁለት ባካፍል ሶ ዞሮ ኢዘ ፓወር ኦፍ ኤክስ ሳይን ኦፍ ኤክስ ኢንቱ ዲኤክስ ኢዝ ኢኳል ቱ ኢዘ ፓወር ኦፍ ኤክሱን ወጣ ባረግ ሳይን ኦፍ ኤክስ ማይነስ ኮስ ኦፍ ኤክስ። በኢየሱስም ሶ ይህን ሁሉ መስራት አለብን ማለት ነው የዚህኛውን ኢንቴግሬሽን ለመስራት። ሶ ግን በዛኛው ቴብል ይሰራል። እንዴት ነው የሚሰራው የሚለው እኔ በቀላሉ ማለት ነው። ሶ እንደ ቅድሙ ነው ቴብላችንን እንሰራለን። ቴብላችን ምንድን ነው?
ከቅድሙ ጋር የተለያየ ነው። ደሴም ኮንሰፕት ቢሆንም የተለያየ ነገር አለ አይደለ? ምክንያቱም እዚህ ጋርም ስንሰራ አሁን ለምሳሌ ለዚህኛው ለኤክስ ለአልጄብራው ስንሰራ ምንድነው እስከ መጨረሻው ኢንቲግሬት ማድረግ እስከማንችል ድረስ ነበረ እንሄዳለን ያለው። ግን እዚህ ጋር ደግሞ ምንድነው ያደረግነው ስንሰራ በፓርት ባይ ፓርት ስንሰራ ማለት ነው እስከሚመሳሰል ድረስ ነው መሄድ ነው። እዚህ ጋር እንደዛ ነው የምናደርገው አይደል? ሶ እዚህ ጋር ቴብሉን ስንሰራ ዜሮ እስከሚሆን ነው ያደረግነው ብለናል። ይሄ ማለት ከዚህ በላይ ኢንቲግሬት ማድረግ እስከማንችል፣ ከዛ እዚህ ጋር ደግሞ እስከሚመሳሰል ካልን ቴብሉም ላይ እስከሚመሳሰል ነው የምንሄደው። ሶ ለዴሪቬቲቭ የትኛው ነው የምንጠቀመው? ሳይን ኤክስ አይደለም መቼም መጨረሻ ነው የምንመርጠው ብለናል። ሳይን ኤክስ እንመርጣለሁ። ለኢንቴግሬሽን ግን ደግሞ እኛ ኢዘ ፓወር ኦፍ ኤክስ እንመርጣለሁ። ከዛ ይሄኛው ምንድነው የማደርገው? ይሄኛው ሁለቱን ሳይን ኤክስ ሲባዛ ኢንቱ ኤክስ እዚህ እየሰራው ኢንቴግሬት እና ዴሪቬቲቭ እያደረኩ ከዚህ ጋር የሚመሳሰል እስከማገኝ ድረስ ነው የሚሄደው። ካገኘው ግን አቆማለሁ። ሳይኑ ማይነስ ሆነ ፖዚቲቭ ሆነ የማይገባኝም ማለት ነው። ሶ ይሄኛውን እስቲ ዴሪቬቲቭን እንስራ። የዚህኛው ዲስ ዋን ኮስ ኤክስ አይደለ? ይሄኛው ኢንቴግሬሽኑ ዘ ፓወር ኦፍ ኤክስ አይቀየርም። ይሄኛው ስንት ነው? ማይነስ ሳይን ኤክስ። እዚህ ጋርስ ኢ ዘ ፓወር ኦፍ ኤክስ። ሶ ሳይን ኤክስ ሲባዛ ማይነስ ኢንቱ ዘ ፓወር ኦፍ ኤክስ አግኝቻለሁ የሚመሳሰል። ሶ እዚህ ጋር አቆማለሁ። ሶ መልሴ በቃ መልሴ እንዲህ ነው የማገኘው። ከቅድሙ በሴም ሆኖ ግን እዚህ ጋር የሚለየው ይሄኛውን አባዛለሁ። ግን መጨረሻ ላይ እዚህ ጋር ስደርስ እነዚህ ሁለቱን አንድ ላይ አባዛቸዋለሁ። ሶ ምን ማለት ነው? በሌላ አገላለጽ መልሴ የሚሆነው በቀላሉ ሳይን ኤክስ እዚህ ጋር ፕላስ ማይነሱ እንዳንረሳ ደራ ሳይን ኤክስ ዘ ፓወር ኦፍ ኤክስ እዚህ ጋር ማይነስ ሆና ማይነስ ኮስ ኦፍ ኤክስ ዘ ፓወር ኦፍ ኤክስ ፕላስ ነው። ኦኬ ማይነስ ነው እዚህ ጋር ማለት ነው። ኢንቲግሬሽን አደርጋለሁ እዚህ ጋር ሲያባዛ አይደለ? ፖይንት እኮ እዚህ ጋር እኮ የቴብሉ ፖይንት ማለት ይሄኛው ማለት እንደዚህ ነው የሚገለጸው። አክሮስ ካባዛን ኢንቲግሬሽን ነው የምናደርገው። ዳውን ካረግን ነው የሚባዘት ይሄ ማለት በሌላ አገላለጽ ማለት ነው። ይሄን አክሮስ ካረኩኝ ሳይን ኦፍ ኤክስ ኢዘ ፓወር ኦፍ ኤክስ ማለት ኢንቲግሬሽን ኢዝ ኢኳል ቱ ብዬ እንደዚህ መደርደር ማለት ወደታች መደርደር። ሶ አክሮስ ይሄ አክሮስ እንትን ከሆነ በኢንቲግሬሽን ነው። አክሮስ ብዬ ማይነስ ሳይን ኦፍ ኤክስ ዲኤክስ ነው አይደለ? ኦኬ ሶ ጥያቄ ምንድን ነው? ኢዘ ፓወር ኦፍ ኤክስ ሳይን ኦፍ ኤክስ ኢንቱ ዲኤክስ ኢዝ ኢኳል ቱ ያገኘሁት መልስ ምንድን ነው? ሳይን ኦፍ ኤክስ ኢዘ ፓወር ኦፍ ኤክስ ማይነስ ኮስ ኦፍ ኤክስ ኢዘ ፓወር ኦፍ ኤክስ ማይነስ ሳይን ኦፍ ኤክስ ኢዘ ፓወር ኦፍ ኤክስ ኢንቱ ዲኤክስ ኤክስ ዲኤክስ አይደለ? ሰው እንደ ቅድሙ ይሄኛውን ሁሉ ፕሮሰስ እንደሄድኩት ይሄኛው ወደዚህ ባሳለፍ ቱ ብዬ ኢዘ ፓወር ኦፍ ኤክስ ኢንቱ ሳይን ኦፍ ኤክስ ኢንቱ ዲኤክስ ኢዝ ኢኳል ቱ ሳይን ኦፍ ኤክስ ኢዘ ፓወር ኦፍ ኤክስ ምናምን ኮስ ኦፍ ኤክስ ኢዘ ፓወር ኦፍ ኤክስ ከዛ ኦቨር ቱ ነው። ከዛ ኢዘ ፓወር ኦፍ ኤክስ ኦቨር ቱ ኢንቱ ሳይን ኤክስ ማይነስ ኮስ ኤክስ። በጣም ኢዚየስት ነው፣ ይቀላል። ሶ ጥያቄዎቹን ከዩቲዩብ ላይ ቼክ አድርገሽ ሞክሪያቸው። በጣም እንትን ስለሆኑ ማለት ነው፣ ቀላል ስለሆኑ በዚህ በቴብሉ ቀላል ስለሆኑ። ሌላም ጥያቄ